የምድሩን ሳይነጽሩ ስለ ሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያድሩ ላክ ነፍሱን ያስያዘው ዳግማዊ ቴዎድሮስ ሀገሩን ባንዳ ያያዘው ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም ቴዲ ልፍ ገድሏል በሉ ከእውነት ጋር የኮረበ ከአጋር የተጋባ ሕሊናውን ያከበረ ከድፍረት ጋር የተጋባ ስለ ወገኑ ሲቃትት የአገሩን ሁኔታ ያሰበ ሚሊዮኖችን በፍቅር በአንድ ዳስ ውስጥ ሰበሰበ ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም ቴዲ ልፍ ገድሏል በሉ። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። የኢትዮጵያ ውድ ልጅ በስራው ያየለ ተንኮልና ጥል በፍቅር የገደለ በኩራት ሲመታ ኢቶሪካ እያለ የድምፁ ወላፈን ነበልባል ታይቷቸው የዜማው ትኩሳት እውነቱ ገርፋቸው ሎሌዎች አጓሩ መድረሻ ጠፍቷቸው ኢቶሪካ 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 በሉተር ህልም አለኝ ቅኝት በማንዴላ የዝናቸው ጀንበር መሬማ እያለ ሰበሉን ሽቅብ ቢረጨው የክፋት መናፍስቱ ምሳቸውን ሳይጋቱ ፊታቸውን ቧጨሩ ዋይ ዋይ እያሉ አጓሩ ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም